አያደርስ ነው። አስባችሁታል? በስራ ላይ ያላችሁ ድንገት እጃችሁ ተቆርጦ መሬት ላይ ቢወድቅ። ታሪካችን የሚጀምረው የ20 ዓመቱ ኢትዮጵያዊ ወጣት ኬብሮ በዕለተ ሰኞ እንደተለመደው ሰሚት ወደሚገኘው የስራ ቦታ ያመራል። የሚሰራው የእንጨት ሙያ ቢሆንም እሱ ግን ሁለገብ ሰራተኛ ነበር። እንደ አጋጣሚ ሆኖ ስራ ቦታው ሲደርስ አርፍዶ ነበር። ወደ ቦታውም እንደደረሰ የስራ ባልደረቦቹ በእንጨት ማሽኑ ላይ እንጨት እየሰነጠቁ ይደርሳል። ያው አርፍዶ ስለነበር እንጨቱን ሊረከብና መቁረጥ ይጀምራል። ለመጨረስም ጥቂት እንደቀረው እንጨቱ ማሽኑ ላይ ባላንስ እያሳተ ያስቸግረዋል። ማሽኑም ግሎም ስለነበር በሰንጠቂያው ላይ እንጨት ለማስገባት ሲሞክሩ ዘንበል እያለ ያስቸግራቸዋል። ጓደኞቹ ይህን ሲመለከቱ በኬብሮን በኩል ስለነበር የማሽኑን ባላንስ እንዲያስማማ ይነግሩታል። እሱም ዝቅ ብሎ በግራ እጁ ማሽኑን ለማስተካከል ሲሞክር የተላጠ ቦታ ያገኘውና ኮንታክት ይፈጥርበታል። መብራቱም ሃይ ቮልቴጅ ስለነበር ኬብሮንን ጎትቶ ወደ ማሽኑ ስር ይከቷል። ከዚያም በሰከንድ ውስጥ ከጡንቻው ጀምሮ ተቆርጦ ማሽኑ ላይ ይቀራል። ኬብሮን በዚያን ሰዓት ቆሞ ማሽኑ ላይ የቀረውን እጁንና የተቆረጠበትን እያየ ያማተባል። ከዚያ በኋላ ነበር ሁሉም ነገር እየጨለመበት የመጣው። ሰማዩ ተደፋበት፣ ራሱን ሳተ። ከዚያም ጓደኞቹ በመደናገጥ ሰሚት ወደሚገኘው ሆስፒታል ይወስዱታል። እዚያም የሚገኙ ሐኪሞች የሚቻላቸውን እርዳታ ሁሉ ካደረጉ በኋላ ከአቅማቸው በላይ እንደሆነ ይነግሯቸዋል። ከዚያም ሐኪሞቹ ከሰማሪቲያን የቀዶ ጥገና ማዕከል ሐኪሞች ጋር በመነጋገር ቅድመ ዝግጅትም እንዲያደርጉ በቴሌግራም የጉዳት መጠኑን በምስል ይልኩላቸዋል። በአፋጣኝም ኬብሮን ወደ ሰማሪቲያን ይደርሳል። የሚገርመው ነገር ከተቆረጠው እጁ ቀድሞ ነበር የደረሰው። በራይድ እሱ ከደረሰ በኋላ የተቆረጠውም አንድ እጁ በበረዶ ውስጥ በትክክል ተቀምጦ ተከትሎት ይደርሳል። ያው ለምን እንደሆነ ይገባናል። እግዚአብሔር ሲረዳው በሰዓቱ አስፈላጊውን ሕክምና ሊሰጡት የሚችሉ ሐኪሞች በመደዋወል እዛው ይደርሳሉ። ይህ ተአምር ነው። ሁሉንም የቀዶ ጥገና ሐኪሞች በአንድ ላይ ማግኘት ኢትዮጵያ ውስጥ በጣም አዳጋጅ ነገር ነበር። ኬብሮንም በአስቸኳይ ድንገተኛ ክፍል አስገብቶት አስፈላጊውን ሕክምና ካደረጉለት በኋላ ወደ ኦፕሬሽን ክፍል አስገብቶት ከ7 ሰዓት በላይ የፈጀ አስደናቂ የሕክምና ጥበብ የታየበት ቀዶ ጥገና ይደረግለታል። መማር እዚህ ጋር ነው የሚጠቅመው። ከ7 ሰዓት የሐኪሞች እልህ አስጨራሽ ርብርብ በኋላ በኢትዮጵያ ቁርጥ ቀን ሐኪሞች እጁ እንደገና ሊቀጠል ችሏል። አጃይብ ነው። በዚህ ሁሉ ግን በእግዚአብሔር እርዳታ ምንም የተሟላ የሕክምና ቁሳቁስ ሳይኖር ከዚህም ከዚያም ተሯርጦ ይህን ወጣት ከአካል ጎደሎነት ብቻ ሳይሆን ከአእምሮ ቀውስ የታደጉልን ዶክተሮቻችን ክብር ይገባቸዋል። ዶክተሮቻችን የሕክምና ስህተት ሲገጥማቸው ብቻ ሳይሆን እንዲህ ድል ሲሰሩም ሊወራላቸው ይገባል። ኬብሮም አሁን ሙሉ አካል አለው። ፈጣሪውን እያመሰገነ ቀሪውን ዘመን እየኖረ ይገኛል። ቸር ይግጠመው።